አብይ ምናልባትም ከሁሉም እስከዛሬ ካደረጋቸው አድቬንቸሮች ውስጥ ከሁሉም እቅዶቹና ህልሞቹ ትልቁና የመጨረሻው ሌጋሲ ብለን የምታስበው ሊወሰድለት የሚችለው የዚህ የባህር በር ጉዳይ ነው። ወደፊት እየገሰገስን ያለ ነው፣ እስከሌት እያደረገን ያለው ያው ኤርትራ ከመገንጠሏ በፊት ኢትዮጵያ ስር ነው የነበረችው፣ እየተዋጋንም ቢሆን አሰብም ኢትዮጵያ ውስጥ ነው የነበረው። ከዛም አልፎ ደግሞ እንዳውም ሴፐሬት ኦቶኖመስ ሪጅን ነው የነበረው። ስለዚህ አሰብ የኢትዮጵያ አካል ነው የነበረው። በግዛቱም ካየነው ከፍታዊነት አንጻርም ካየነው አንድ የበሬ ግንባር የምታህል የኢትዮጵያ ክፍል የነበረች አሁን ሀገር የሆነች ኤርትራ ያኔ ላይ ማለት ነው ሁለት ባህር በር ይዛ ኢትዮጵያ ደግሞ ፓረንት ስቴት እናት ሀገር ተቆልፎባት ብቻዋን የምትቀርበት ምንም ምክንያት የለም። ከዛ በኋላም የሆነውንም አይተናል። ደግሞ ታሪክም ይነግራል። ከዛ በኋላ ምን ነው የሆነው? ሁለቱን እየተጠቀሙበት አይደለም። ከፈለገ ግመል እንትን ይበልበት፣ ከፈለገ ፍየሎች ይታጠቡበት፣ ይዋኙበት። ደግሞም እንደዛ ነው የሆነው።